بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الأمين نبينا محمد وعلى آله وصحبه وسلم أجمعين أما بعد ود የተከበራችሁ ተከታዮቼ ውድ የተከበራችሁ የአላህን ሱብሓነሁ ወተዓላ ቃል ለማስተካከል ጥረት የምታደርጉ እህትና ወንድሞች አላህ ያላችሁበት አላህ ሰላማችሁን ብዝት ያደርግልን። በመቀጠል ያው ባለፈው ጀምረን ነበር በዛው ባቆምንበት ቦታ የምንቀጥል ይሆናል። በመጀመሪያ ያው ቻናሉ አዲስ ስለሆነ ሼር ኮፒ ሊንክ በማድረግ ሰብስክራይብ በማድረግ የአጅሩ ተካፋይ ሆኖ በአንድ ኸይር ነገር ያመላከተ የሆነ ሰው እሱም እንደሰራው ስለሚቆጠርለት ያንን ንያ በማድረግ ቻናሏን እናሳድጋት እላችኋለሁ። ያው ቀጣይ የረመዳን ወር ስለሆነ ከአላህ ሱብሓነሁ ወተዓላ ቃል ጋር አብረን አስተካክለን እየቀራን የምናሳልፍበት ይሆናል ማለት ነው። ባለፈው አደርሱል አወለን የተወሰነ ጀምረን አቆመን ነበር። ዛሬም እነሱን የተወሰነ ነማዞች እንልና እናልፋለን ማለት ነው። ቢስሚላሂ ረህማኒ ረሂም ቢስሚላሂ ረህማኒ ረሂም አደርሱል አወል حروف الهجاء المفردة ألف باء تاء ثاء جيم جيم ح ح ح ያው እቺን ነው ሳብ የምናደርጋት እቺን ሐ ሐ እያልን እቺን ሳብ እናደርጋታለን። ሐና አሊፍ ስኩን ስላለች ማለት ነው። ሐ ነው እንጂ ሀ አይደለም። ሀ አይደለም። ከታች ሀ የምትባለዋ እቺ ናት። እቺ ሀ ናት። ከሷ ጋር እንዳይመሳሰልብን ጥንቃቄ እያደረገን እንቀራለን ማለት ነው። ሐ ሐ ሌላኛው ኻ ናት። ኻ እቺ ኻና አሊፍ ስኩን ናት። ኻ ኻ ኻ ኻ ወደ ጎሮሮ ካፍንጫ በኩል ንፋስ በሚገባበት ፓርት ላይ ትንሽ ወደ አፋችን በኩል ትንሽ ነገር ባለው ቦታ ነው የምትወጣው። ወፈር ማለት አለባት። ከሚወፍሩ ፊደሎች ውስጥ አንዷ ናት። ስለዚህ ካም አይደለችም። ኻ ኻ ናት። ኻ ደንብ ወፈር አድርገን እንቀራታለን። ቁርአን መፈኸም ሆኖ ወርዷል የሚል ሐዲስ ስላለ ማለት ነው። ሌላው ዳል 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 አሊፍ ስኩን እና ላም ስላሉ እነዚህ ሶስቱን ማያያዝ ማለት ነው። በቀላሉ እነዚህ ሶስቱን ነው የምናያይዛቸው፣ ሌላ ነገር እናመጣም ማለት ነው። ዳል አሱላ ፊደሏች ብትሆንም እነዚህ ነው የምንቀራው ማለት ነው። ዳል 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 ሌላኛው ዛል ናት። ዛል ያው እነዚህ ሶስቱ ፊደላቶች ናቸው። ዛል አሊፍ ስኩንና ላም ነው። ዛል ዛል ብለን እቺን ፊደል እንቀራታለን ማለት ነው። እቺን ፊደል ስንቀራ ዛል ዛል ብለን ነው። ዛል ዛ አትባልም። እቺ ራሷን የቻለች ፊደል ናት። እቺም ራሷን የቻለች ፊደል ናት። መኻረጃቸው የተለያየ ቦታ ነው፣ መውጫ ፊደል ቦታቸው ማለት ነው። የተለያየ ቦታ ስለሆነ አንድ ላይ አናመሳስላቸው። ራሳቸውን ችለው በየቦታቸው የሚወጡ ፊደላቶች ናቸው። እቺን ፊደል ባወጣንበት ቦታ ነው የምናወጣት። እቺ ሳን ባወጣንበት ቦታ እሷንም ዛል የምላሳችንን ጫፍ ከላይኛው ጥርስ ጋር
ትንሽ ወጣ አድርገን በማጣበቅ ትንሽ ንፋስ እንዲወጣው መሃል ላይ ማለት ነው። ጥርሱ መሃልና ምላሱ መሃል ላይ ንፋስ እንዲወጣ እናደርግና ዛል ዛል እያደረግን እንቀራለን ማለት ነው። በደንብ ተርኪስ አድርጉ። በደንብ ረከዛችሁ ስሙ። ከላይኛው ጥርሳችን ጋር ምላሳችንን እያነካካን ትንሽ ክፍተት ስንሰጠው ዛል ትወጣለች ማለት ነው። እንደ ታ ማለት ነው። ሌላኛው ራ ነው። ራ የሚወፍር የሆነ ፊደል ነው። ራ የምላሳችንን ጫፍ ማለት ነው። ከፊት ለፊትም ትንሽ ከግራና ከቀኝ ትንሽ ነገር አጠፍ ያለ ራ አጠፍ እያደረግን ከላይኛው ሐነከል አዕላ ጋር ማለት ነው። ከላይኛው የጎሮሮ ክፍላችን ማለት ነው። በዛ በማያያዝ የሚወጣ የሆነ ፊደል ነው። ይሄ ላንቃችን ጎሮሮ ሳይሆን ላንቃችን ማለት ነው። የላንቃውን የላይኛው ላንቃችንን ጋር ምላሳችንን ስናያይዝ ጊዜ ትንሽ አጠፍ ስናደርገው ጊዜ ጫፉንና ትንሽ ጎንና ጎን ትንሽ ነገር ጨምረን አጠፍ ስናደርግ ወፈር ትላለች ማለት ነው። የምትወፍር ሆነች ፊደል ናት። ራ ፈትሐና ضማ ስትሆን ትወፍራለች፣ ከስራ ስትሆን ጊዜ ትቀጥናለች ማለት ነው። ስለዚህ ማወፈር መቻል አለብን በምትወፍርበት በሆነ ሰዓት ማለት ነው። ራ ራ ራ ያው ራና አሊፍ ስኩን አለች። አፋችንን ከፈት ነው የምናደርገው። ራ ነው እንጂ የምናደርገው ራ የሚል ነገር እንዳይኖር፣ ራ የሚል ነገር መጨረሻ ላይ የሚል ነገር እንዳናመጣ። ባረከላሁ ፊኩም። ራ ራ ነው የምንለው። ቀጥሎ ዛ ነው። ዛ ሲን መውጫቸው ተቀራራቢ ነው። ዛል አይደለችም እንጂ ዛ ናት። ራሷን የቻለች ፊደል ናት። እሷን ቦታውን ጠብቀን እናወጣለን። ዛ ዛ ዛ ዛ ያው ዛ እና አሊፍ ስኩን አሉ። ሁለቱን መሳብ መጨመር ማለት ነው። ዛ እና አሊፍ ስኩንን ጨምረን ስንቀራ ጊዜ ዛ የሚል ፊደል ይሰጣናል። ዛ ሌላኛው ሲን ነው። ሲን ዛን ባወጣንበት ቦታ በራሱ ትንሽ ሲጥ የማለት ነገር የሆነ እንደ ወፍ ድምጽ አይነት ነገር አላት። ከዛም ጋር ማለት ነው ትንሽ ከሷ ይልቅ እቺ ቀጠን ብላ ማለት ነው። ሲን 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 አለ፣ ያ ሱኩን አለች፣ ኑን አለ። ሲን አንድ ላይ ማለት ሲን ሲን ብለን አንድ ላይ እናያይዛቸዋለን ማለት ነው። ሌላኛው ሺን ነው። ሺን አፋችን ውስጥ ማለት ነው ንፋስ መምላት ማለት ነው። ወፈር አድርገን ንፋሱን በደንብ መምላት ያስፈልጋል። ሰው ማወፈር ሳይሆን ንፋሱ በደንብ መግባት አለበት። ሺን እንዳይሆን ሺን ንፋሱን በደንብ ሞለት አድርገን ሺን ሺን ምላሳችን መካከል አካባቢ ማለት ነው። ምላሳችን መካከለኛውን ከላይኛው ሐነከል አዕላ ጋር ስናገናኘው ጊዜ ላይኛው ላንቃችን ጋር ስናገናኘው ጊዜ ትወጣለች ማለት ነው። ሺን ሺን በደንብ ንፋሱን ሞለት እናደርገዋለን ማለት ሺን ሺን ቀጠን እንዳይል ሺን ሺን ንፋሱን በደንብ ማንቀሳቀስ ማለት ነው። ሌላው ሷድ ነው። ሷድ የሚወፍር የሆነ ፊደል ነው። ሳ ሳ ከሲን ጋር ይለያያል። ሳ ሳ ሳ ምላሳችንን ወደ መካከል ትንሽ ወደ መካከል ሳብ እናደርገውና ሳ ምላሳችን መካከል ላይ ማለት ነው። ከሲን ሲን ጫፍ ላይ ናት። ከሲን መውጫ ትንሽ ወደ ውስጥ ጠጋ እናደርገውና ከዛ ሁለቱን ምላስ ጫፍ ጎኑና ጎኑን ማለት ነው ትንሽ አጠፍ እናደርገውና ሳ ሳ ሳ ጫፏን መለስ ስናረጋት ጊዜ ሳ ሳ ሳ የምትለዋ ፊደል ትወጣለች ማለት ነው። ፊደላቶቹ እነዚህ ናቸው። ሷድና አሊፍ ሱኩን አለች። ከዛ ብሎ ዳል አለ። ሷድ 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 ሷድ። ሌላኛው ዳድ ነው። ዳድ
መውጫ ቦታ በጣም አስቸጋሪ ከሆኑ ፊደላቶች ውስጥ አንዷ ናት። ባድን ከግራ በኩል ማውጣት ይቻላል፣ ከቀኝ በኩል ማውጣት ይቻላል። በሁለቱም አንድ ላይ መቅራት ይቻላል። ከቀኝ በኩሉ ማውጣት ትንሽ ይከብዳል። አንድ ላይ ማውጣቱም ትንሽ አስቸጋሪነት አለው። ከቀኙ ይሻላል። የበለጠ ግራ በኩል ነው። የምላስ ግራ በኩል አጥፍ አድርገን የምናወጣት ይሆናል ማለት ነው። የምላስ ግራ በኩል አጥፍ ስናደርግ ጊዜ ወፈር ብላ ትወጣለች። ضاد 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 ከቀኝ በኩል ضاد አንድ ላይ ضاد ضاد አለች። አሊፍ ሱኩን አለ። ከዛ በኋላ ዳል አለ። ضاد አንድ ላይ ضاد ضاد ብለን አንድ ላይ እናያዘታለን። ማወፈር አለባት። የሚወፍሩ ከሆኑ ፊደላቶች ውስጥ ናት። ضاد ብለን እናወፍራታለን ማለት ነው። ሌላኛው ጣ ነው። ጣም እንደዛው የሚወፍር የሆነ ፊደል ነው። እዛው ምላስ ላይ ነው የሚወጣው። ጣ ምላሳችን ላይ ወፈር አድርገን እንቀራዋለን። ጣ ሳይሆን ጣ ነው። ጣ አማርኛ ነው እንጂ አረብኛ አይደለም። አረብኛ የራሱ የሆነ አወጣጥና ባህሪ ያለው ፊደላቶቹ ማለት ነው። ስለዚህ ጣ ነው። ምን ጣ ያው ጣና አሊፍ ሱኩን አሉ። እነሱን አንድ ላይ እናይዛለን ማለት ነው። ጣ ጣ ጣ ጣ ጣ እንደዛ። ሌላው ዛ ነው። ዛ ያው አሊፍ ሱኩንና ዛና አሊፍ ሱኩን አሉ። መውጫው ያው መጀመሪያ እንዳልኳችሁ ታና ዛል በሚወጡበት በሆነ ቦታ ላይ ወፈር ብላ የምትወጣ ናት። ታና ዛል የሚወጡበት ቦታ ላይ እዛው ወፈር ብላ የምትወጣ ፊደል ናት። ዛ ዛ ዛ ስናደርግ ጊዜ ወፈር ብላ የምትወጣ ዛ ዛ ምላሳችንን ከላይኛው ጥርሳችን ጋር ስናጣብቅ ጊዜ ወፈር አድርገን እናወጣታለን ማለት ነው። ዛ ዛ ዛ ሌላኛው አይን ነው። አይን የራሱ የሆነ መውጫ አለው። የጎሮሮ ቅርበኛው ክፍል ላይ የሚወጣ የሆነ ፊደል ነው። አይን አይን በስርዓት መውጣት አለበት። ከሀምዛ ጋር ማመሳሰል የለበትም። ሳይሆን ማበበል አለበት። አይን 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 አለች። ያ ሱኩን አለች። ኑን አለች። እነዚህ ሶስቱን ማያዝ ማለት አይን አይን ያው እንደዚህ እያንዳንዱን ፊደል መውጫ ቦታውን ለማግኘት ከፈለጋችሁ ሀምዛንና ያንን ፊደል ሱኩን አድርጋችሁ ስታወጡት ጊዜ ፊደሉ መውጫ ቦታውን ያገኛል ማለት ነው። አይን አይን ቀጥሎ ገይን ነው። ገይንም እዛ የጎሮሮ መካከለኛው ክፍል ላይ የሚወጣ የሆነ ፊደል ነው። እሱንም ወፈር አድርገን የምንቀራው ገይን 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 ጋ አይደለም። ጋ አይባልም። ይሄ ጋ አማርኛ ነው። ገ ከሆነ አማርኛ ነው የሆነው ማለት ነው። ገይን ሌላው ፈ ነው። ፈ ከንፈር ላይ የሚወጣ ፊደል ነው። ከንፈራችንን ከታችኛው ከላይኛው ጥርሳችን ጋር ስናያዝ ጊዜ የሚወጣ የሆነ ፊደል ነው። ከላይኛው ጥርሳችን ጋር ከንፈራችንን ጠበቅ ስናደርግና ንፋስ ስንሰጠው ጊዜ የሚወጣ የሆነ ፊደል ነው። ፋ ፋ ፋ ፈና አሊፍ ሱኩን አሉ። ያው አንድ ላይ ፋ ብለን አፋችንን ክፍት አድርገን እንቀራለን። ፋ አይባልም። ፋ ፋ ነው የምትባለው ማለት ነው። ባረከላሁ ፊኩም። ያው እንግዲህ ያው የቀረውን በቀጣይ ቪዲዮዎቻችን የምንጨርሰው ይሆናል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች አላህ ይበለን። እንግዲህ መከታተልና ከዛ ለሌሎች ሼር ማድረግን እንዳትረሱ። ባረከላሁ ፊኩም።